ኢትዮጵያ ወዴት እየገሰገሰች ነው? የወደፊቱ አስደንጋጭ የፖለቲካና የኢኮኖሚ ትንበያ። ከ2018 ምርጫ በኋላ ምን ይጠብቀናል? የኢትዮጵያ ቀጣይ 5 ዓመታት ዕጣ ፈንታ። ሰላም፣ በዛሬው ልዩ ፕሮግራማችን የዕለት ተዕለት ዜናዎችን ትተን ወደ ረጅሙ የሀገራችን ጉዞ እንመለከታለን። አሁን በ2018 ዓ.ም ማጠናቀቂያ ላይ ሆነን ወደፊት ስንመለከት ኢትዮጵያ ሁለት ፍጹም የተለያዩ ሁኔታዎች ውስጥ ትገኛለች። በአንድ በኩል የዓለም አቀፍ የገንዘብ ድርጅት IMF እና የዓለም ባንክ ኢትዮጵያን የአፍሪካ ፈጣን እድገት የምታስመዘግብ ሀገር አድርገው ፈርጀዋታል። በሌላ በኩል ደግሞ የውጭ ጸጥታ ችግሮችና የዶላር እጥረት የኑሮ ውድነት ህዝቡን እየፈተኑት ይገኛሉ። ታዲያ በቀጣዩ ጥቂት ዓመታት ውስጥ ሀገራችን ምን ገጽታ ይኖራታል? ፖለቲካው ወዴት ያመራል? የኢኮኖሚ ማሻሻያዎች ፍሬ ያፈራሉ ወይስ ሀገሪቱን ቀውስ ውስጥ ይከቷታል? ሁሉንም በማስረጃና በሳይንሳዊ ትንበያ በዝርዝር እናያለን። ወደ ኢኮኖሚ ትንበያ ስንመጣ ቀጣዮቹ 3 ዓመታት የኢትዮጵያን ብልጽግና ወይንም የውድቀት መወሰኛ ጊዜያት ናቸው። እድገቱ ከየት ይመጣል? ዌር ኢዝ ዘ ግሮዝ ካሚንግ ፍሮም? ዓለም አቀፍ ተቋማት የኢትዮጵያን እድገት ከ7 እስከ 9.2 በመቶ ደርሷል ብለው ይገምታሉ። ይህ ትልቅ እድገት የሚመጣው ከኮሪደር ልማት ማጠናቀቂያዎች፣ ከዲጂታል ኢኮኖሚ እንደ ኢትዮ ስዊች እና በቴሌብር መስፋፋት እንዲሁም እንደ ወለጋ የቱሉ ካምፕ ወርቅ ልማት ካሉ የማዕድን ዘርፎች ነው። ነገር ግን ትልቁ ፈተና ምንድን ነው? መንግስት የወሰደ የማይክሮ ኢኮኖሚ ማሻሻያ የብር ኖትን በየገበያ መወሰን የረጅም ጊዜ ጥቅም ቢኖረውም በአጭር ጊዜ ውስጥ የውጭ ምንዛሬ ፎሬክስ እጥረቱን ሙሉ በሙሉ ሊቀርፈው አልቻለም። ትንበያዎች እንደሚያሳዩት በሚቀጥሉት 2 ዓመታት የዶላር እጥረት በፋብሪካዎችና በአስመጪዎች ላይ ጫና ማድረሱን ይቀጥላል። የዋጋ ንረት ኢንፍሌሽን በ11 እና በ12 በመቶ ዙሪያ እንዲረጋጋ ጥረት ቢደረግም የመንግስት የነዳጅ ድጎማ ማንሳትና የታክሲ ማሻሻያዎች በዝቅተኛ ማህበረሰቡ ላይ የኑሮ ውድነትም ለተወሰነ ጊዜ ጠንካራ አድርገው ሊቀጥሉ ይችላሉ። የቀጣይ ዓመታት የፖለቲካ ትንበያዎች የሚያጠነጥነው በክልላዊ ኃይሎችና በፌዴራል መንግስቱ መካከል ባለው አዲስ የፖለቲካ ኃይል ሚዛን ነው። ብሔራዊ ውይይትና መረጋጋት የኢትዮጵያ ቀጣይ ዕጣ ፈንታ የሚወሰነው አሁን እየተካሄደ ባለው አገራዊ ምክክር ኮሚሽን ውጤት ላይ ነው። ትንበያዎች እንደሚያሳዩት መንግስት የፖለቲካ ስምምነቶችን ለማጣትና የነፍጥ አንሺዎችን ትጥቅ ለማስፈታት ሰፊ ድርድር መንገዶችን ለመጠቀም ይገደዳል። በትግራይ ክልል ያለው የሰላም ስምምነት ተጠናክሮ የሚቀጥል ሲሆን የህዝባዊ ወያኔ ሓርነት ትግራይ አመራሮች በፌዴራል ፖለቲካ ውስጥ የመሪነት ሚናቸውን መልሰው ለመውሰድ የሚሞክሩበት ጊዜ ይሆናል። ሙሉ በሙሉ ሰላምን በአንድ ጀንበር አይመጣም። የአፍሪካ ሪስክ ኮንትሮል ARC ጥናቶች እንደሚያመለክቱት በአማራና በኦሮሚያ ክልል ያሉ አንዳንድ አካባቢዎች ግጭት ሎካላይዝድ ኮንፍሊክት በቀጣይ ንግድ መስመሮችና ፕሮጀክት ተግባሮችን በከፊል ማስተጓጎላቸው አይቀሬ ነው። የፖለቲካ መረጋጋት የሚመጣው መንግስት ኢኮኖሚ እድገቱን ለሁሉም ክልሎች እኩል ማድረስ ሲችል ብቻ ነው። በዓለም አቀፍ ዲፕሎማሲ ደረጃ የኢትዮጵያ ወደፊት ዕድል እጅግ ብሩህ ነው። ሀገሪቱ በቅርብ የግል ባንኮችን ወደ ቻይና ለሚልኩ ምርቶች የውጭ ንግድ ፍቃድ እንዲሰጡ መፍቀዷንና ከዱባይ ጋር ያላትን ጠንካራ ትስስር የውጭ ኢንቨስትመንት በከፍተኛ ሁኔታ ይስባል። ምንም እንኳን በጎረቤቶች ሀገር ሱዳን ያለው ግጭት በድንበርና በአካባቢው የጸጥታ ጫና ቢያደርስም ኢትዮጵያ የብሪክስ አባልነቷና በአፍሪካ ቀንድ ባላት ስልታዊ ቦታ ምክንያት የምስራቅ አፍሪካ ዋነኛው የፖለቲካ ኢኮኖሚ ማዕከል ሆና መቅረቷን ትቀጥላለች።